እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። የእግዚአብሔር ስም ክብር ይሁን። እንኳን አደረሰን፣ እንኳን አደረሳችሁ ብሎ ታስታውሱ እንደሆን በእኛ ዕድሜ ማለት ነው እንኳን ደረስክ የሚባልበት ዘመን እንደነበረ ታስታውሳላችሁ። በቴሌቪዥን ስክሪን ላይ ፕሮግራም አቅራቢዎች ጊዜው የኮሙኒዝም ጊዜ ስለነበረ እግዚአብሔር አለ የሚባለው ነገር በቃ የተካደበት ነው እና ሀሳባውያን ይባል ስለነበር ብዙዎቻችን እናስታውሳለን እና እንኳን ደረስክ ይባል ነው። ምክንያቱም አድራሽ የለም ራሳችንን የምንደርሰው ከሚለው ሀሳብ ነው። ግን እንኳን አደረሳችሁ፣ እንኳን አደረሰን። ስለዚህ አድራሽ አለን። እግዚአብሔር ይባላል። ዛሬ የትንሣኤን ቀን ምክንያት በማድረግ አጠር ያለ ሀሳብ እንካፈላለን። ተሰጥቷል በዚህ መድረክ ላይ ባለፈው ሳምንትም ከዚያም በፊት ይህን ሰሞኑን በዓሉ የትንሣኤ ፋሲካ በዓል ስለሆነ ከዚሁ ሀሳብ ውስጥ አንወጣም። ግን ዛሬ እኔ ትንሽ ከቀረቡት ሀሳቦች ምንም የተለየ ነገር ልወጣ አልችልም። ግን በውስጤ ሰሞኑን ዝም ብሎ ሊደውል የነበረ ሀሳብን ምናልባትም በጣም ብዙ ሳናየው ብዙ ጊዜ ሳናስተውለው እየቆየን ምን ያህል ኃይል የትንሣኤውን ኃይል ምን ያህል እናየዋለን የሚለውን ነገር ላይ ብቻ ፎከስ ለማድረግ እሞክራለሁ። እግዚአብሔር እንዲያስተምረን ራሶቻችንን ዝቅ አድርገን እንጸልያለን። በዘላለም ፍቅር የወደድከን የተፈራህና ትልቅ አምላክ ሕያውን ትልቅ ተስፋ የሰጠህን ሞትን ድል አድርገህ የተነሳኸው ጌታችን አምላካችን መድኃኒታችን ሆይ እጅግ አድርገን እናመሰግንሃለን። በዓል ለማክበር ብቻ አይደለም፣ ታሪክ ለመዘከር ብቻ አይደለም፣ ሕያው የሆነውን ያንተን የትንሣኤ ድል ዛሬ ልናውጅ ልንካፈል እግዚአብሔር አምላክ ሆይ ይህ ጊዜ ስለሰጠን እጅግ አድርገን እናመሰግንሃለን። የዘላለም ንጉሥ እግዚአብሔር አምላክ ሆይ በነገሩ አንተ እርዳን፣ አግዘን በጌታ በኢየሱስ ክርስቶስ ስም አሜን። በተለይ ጠቅላላ ያው የጌታ ትንሣኤ ውልደቱ ትንሣኤውም በአዲስ ኪዳን ውስጥ ያለ ስለሆነ የምናነሳው የምንመለከተው ክፍል በሙሉ አዲስ ኪዳን ላይ ይሆናል። ግን አንድ ነገር እንድታዩ የምፈልገው አንድ ጥቅስ ላይ ብቻ መጀመሪያ ትንሽ ፎከስ እንድናደርግ እፈልጋለሁ እና ይህንም እንድናየው የምፈልገው ክፍል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ነው የማስበው እና እሱም ክፍል ሁላችሁም ብታወጡና ብታዩ በጣም ደስ ይለኛል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ክፍል በእሱ ላይ የተመሰረተ ነው። ዋናው መንደርደሪያ ሀሳቡ መንደርደሪያ ሀሳቡ ከእሱ ጋር የሚሄድ ስለሆነ እሱን ብቻ እንኳን ብታወጡ የቀሩትን ራሴ እያነበብኩም እንሄድበታለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንዲህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። እዚህ ላይ እንደ ርዕስ እንድታዩ የምፈልገው ብዙ ጊዜ በትንሣኤ ጊዜ ትኩረት የማንሰጠው እንሄዳለን። በወንጌላት ውስጥ ገብተን ስለ ጌታ ኢየሱስ ክርስቶስ ትንሣኤ ብዙ ነገሮች ይነገራል፣ ተሰብኳል። ግን እኔ ብዙ ማስተዋል ያልሰጠሁት በጴጥሮስ ወንጌል በጴጥሮስ መልእክት በዚህኛው ምዕራፍ ላይ አንድ ኃይለኛ ቃል አለና እሱን መሰረት አድርገን ነው። ይህም የሚለው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ የሚለውን ነገር ነው እንድናየው ፈልገው። እናም ሕያው ተስፋ እና
በትንሣኤው ድል የተገኘ ሕያው ተስፋ በሚል ርዕስ ነው። ወይም በአጭሩ ሕያው ተስፋ ልትሉ ትችላላችሁ። ሊቪንግ ሆፕ፣ ሕያው ተስፋ ወይም ደግሞ በትንሣኤ ድል የተገኘ ሕያው ተስፋ። ይህንን ነው በእውነት ትኩረት አድርገን ዛሬ እንድናይ የሚፈልገው። ምን ማለት ነው ሕያው ተስፋ ማለት ምን ማለት ነው? ከጊዜ አንጻር ወደ ዋና ነጥቡ ነው እንድንሄድ የምፈልገው። ተስፋ አለን፣ ሁሉም ተስፋ አንድ አይደለም። ሞት የሆነ ተስፋ አለ። ተስፋ ሁሉ ሕያው አይደለም ወይ ብለን ብናስብ እዚህ ላይ ሐዋርያው ጴጥሮስ ሊነግራቸው የፈለገው መልእክቱ በምዕራፍ 1 መግቢያው 1 እና 2 ላይ ብትመለከቱ የመልእክቱ ተደራሲያን ወይም ዛሬ ለእኛ የቀረበ መልእክት ነው። ግን ከሁሉ በላይ መልእክቱ የተጻፈላቸው ሰዎች ለተበተኑት ነው። በተለያየ አገር ተበትነው ደግሞ በመከራና በስቃይ በጣም በእምነታቸው ፐርሴኪውሽን ይደርስባቸው የነበሩ ሰዎችና ለእነሱ የተላከ መልእክት ነው። እናም ደግሞ ምንድነው ከትንሣኤው በኋላ የቆየ ነው። የዛን ሰሞን የተደረገ ነገር አይደለም። ግን በትንሣኤው ድል እንዴት መመላለስ እንደሚገባቸው ይሄን ሕያው ተስፋ ላይ ያተኮረ ዛሬ ለእኛ በጣም ሬሌቫንት ወይ ቀጥታ አግባብነት ያለው ነገር እንደሆነ እናያለን። ዛሬም መከራ አለ። ዛሬም በተለያዩ ሀገሮች ስደት አለ። ዛሬም በተለያዩ ክርስትና ሕይወታችንን የሚፈትኑ ብዙ ነገሮች አሉ። ስለዚህ ትንሣኤው ወደኋላ ማሰብ ብቻ ሳይሆን የሕያው ተስፋ ምንነትን አንዳንድ ነገሮች እናያለን። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ይሄንን አስቡት። ቁጥር 3 ላይ ሲሄድ ሕያው ተስፋ ብሎ ዝም ብሎ ሕያው ተስፋ እያለ እየጻፈ አልጻፈላቸው፣ አያይዞታል። ኮንዲሽን አለ፣ ቅድመ ሁኔታ አለ። ዝም ብሎ ከምድር ተነስቶ አይደለም ሕያው ተስፋ የሚለው ጴጥሮስ። ኢየሱስ ክርስቶስ ከሙታን በመነሳቱ ከሙታን በመነሳቱ የተገኘ ሕያው ተስፋ ማለት ነው። የጌታ ኢየሱስ ክርስቶስ መነሳት እና ሕያው ተስፋ የሚለውን ነገር ደጋግመን የምንሄድበት ነው። በእርግጥ በወንጌላት ውስጥ የተለያዩ ቦታዎች አንዳንድ እነዚህ የሕያው ተስፋ ምልክት የሆኑትን ነገሮች ልናነሳቸው እንችላለን። ግን ይህን ሕያው ተስፋ የሚለውን ነገር እንድናስበው እፈልጋለሁ። እኔ በጣም ቻሌንጅ ያደረገኝ እናንተንም ሊያደርጋችሁ ይችላል ብዬ የማስበው የዚህ የሕያው ተስፋነትና ደግሞ ከጌታ ከኢየሱስ ክርስቶስ ጋር አብረው የነበሩ ደቀ መዛሙርቱ ያገለግሉ የነበሩ እህቶችም ምንድን ነው እንዴት ምን አይነት ተስፋቸው ምን ላይ ነበር በጌታ በኢየሱስ ክርስቶስ ሞት ምክንያት የሚለውን ነገር ለማሰብ የሚረዱ አንዳንድ ክፍሎችን እናያለን። ግን በመሰረተ ሀሳብ ደረጃ ትኩረት የምናደርግበት ደጋግመን ሪፈር ወይም መልሰን የምንጠቅሰው ይሄንን አንደኛ ጴጥሮስ ላይ ያለውን ሀሳብ ነው። ብዙዎቻችሁንም ሰብዬም እንዳቅሜ የሀበሻ ልብስ ለመልበስ ሞክሬያለሁ። ብዙ ጊዜ አድጌ አላውቅም፣ ልማድ የለኝም። ግን ጥሩ ነገር ነው በጣም። በዚህ አጋጣሚ ልጆቹም አዋቂዎቹም በጣም ነው የምታምሩት። እግዚአብሔር ይመስገን፣ ጌታ ይባረክ። እና ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ በቃ ይህን ደጋግሜ ብለው ምን ያህል ትልቅ ፓወር ያለው ቀጥለን እናያለን። ብዙ ጊዜ በትንሣኤ መልእክቶች ላይ ብዙ ጊዜ ሲጠቀስ ሰምቼው አላውቅም እና ወደ ልቤ በጣም መጣ እና ይህን አገልግሎትን ሳስብ ውስጤ የነበረ ነገር ስለነበር በዚህ ላይ እስቲ ብንነጋገር የሚል እምነት አለ። ተስፋ ብለን ባይ ዘ ዌይ እስቲ ስለዚህ ነገር ትንሽ እናንሳ። እንደው ወደ ዋናው ነጥብ ከመሄዳችን በፊት ስለ በዓላት ስናስብ፣ ስለ ፋሲካ ስናስብ ወይም ስለ ትንሣኤ ብለን ስናስብ፣ ስለ ገናም ስናስብ የኛ የበዓል አከባበርና ሌሎች ስማቸውን የማንጠቅሰው ነገር ግን በጣም ትልቅ ቦታ ሰጥተው እነዚህም የተለመዱ በዓላት በሀገራችንም በዚህም ሀገር ቢሆን የሚያደርጉት በዓላት ልዩነት በዚህ ሀሳብ ላይ ብቻ እንደሆነ ብዬ አስባለሁ። የሕያው ተስፋ ምንነት አለው የኛ በዓል አከባበር።
እዚህ ሀገር የተለመደ ነው። ልጆችን የሚያሳድጉ ልጆች ወይም ወላጆች ወደ መኝታቸው ልጆች ከመሄዳቸው በፊት ስቶሪ ታሪክ እየነገሯቸው እንቅልፍ ይዟቸው ይሄዳል። ታሪክ ይነግሯቸዋል። በየላይብረሪው ልጆችን ደግሞ በአብዛኛው ቻይልድ ዲቨሎፕመንት ሴንተሮች የተለያዩ ቦታዎችን ብናይ ስቶሪ ታይም የሚባል ነገር አለ። ታሪክ ነው። ታሪክ ይነገራቸዋል። እውነተኛ የሆነ ታሪክም ሊሆን ይችላል፣ ልቦለድ የሆነም ታሪክ ይሆናል። ታሪክ ከመንገድ ጋር የተያያዘ ነገር አለ። ልክ ነው። በእኛ የምናመልካቸው ወይም የምንከተላቸው ወይም የምንቀበላቸው በዓላት ታሪክ ናቸው። በእርግጥ እውነት ነው፣ ታሪክ አላቸው። ግን የእኛ አከባበርና የእኛ አመለካከት ከታሪክ በላይ ሕያው ተስፋ ያለባቸው ነገሮች ናቸው። ጌታ ኢየሱስ ክርስቶስ ተወለደ ብለን ስንል ስለተወለደ ሕፃን ልጅ ብለን ብቻ ሳይሆን ዛሬ በልባችን ውስጥ ኖሯል ብለን እናምናለን፣ ተወልዷል ብለን እናምናለን። ስለዚህ ከሌላው ለየት የሚያደርገው ምንድን ነው? ያንን ያስባለን። ስለ ትንሣኤ በምናስብበት ጊዜ እንደ ስቶሪ ታይም አይደለም። እዚህ ታሪክ ለመናገር አይደለም። በእርግጥ ነው በጣም ሲግኒፊካንት በጣም ወሳኝ የሆነ ታሪክ ነው። በምድር ላይ የተከናወነ ታሪክ ነው። እውነት ነው። ግን ከታሪክ ያለፈ ነው። ይሄ ክፍል ነው በጣም ያው ተስፋ የሚለውን ነገር የሚሰጠን ከታሪክ ታሪክ እኮ ምንም መጥፎ የለውም። ታሪክ መሆኑ ልብ ወለድ አይደለም። ታሪክ የመሰከረው ነው። እነዚህ ነገሮች የጌታ ኢየሱስ ክርስቶስ መወለዱ፣ መሞቱ፣ መሰቀሉ በታሪክ አለ። ይህንን የሚክድ ግን እኛ ከታሪክ ባለፈ ነው የምናየው። ምክንያቱም በውስጡ ሕያው ተስፋ ስላለበት። ምክንያቱም በጌታ ኢየሱስ ክርስቶስ በቀራንዮ መስቀል የተደረገው ስራ፣ ሞቱ፣ ትንሣኤ ዛሬ እኛን እዚህ ያሰባስበናል። ቀድሞ ሲናገር በቃ በዚህ በመስቀሉ ስራ ነው ዛሬ የተገናኘነው። ማንተዋወቅ ሰው ይሄ ማለት ምን ማለት ነው? ከታሪክ ያለፈ ነው። ከታሪክ በላይ ወደኋላ ታሪክ ተገናኝቶ አውርቶ የሚቀር ሳይሆን ይሄ ነገር የምናነሳው ነገር ምንድነው? ከታሪክ በላይ ሕያው ተስፋ ያሰባሰበን ዛሬ የሚሰራ የጌታ ኢየሱስ ክርስቶስ ደም ብዙ ጊዜ ሲባል እንሰማለን። ዛሬም ትኩስ ነው። ለምን መሰላችሁ? ደሙ ከኃጢአት ሁሉ አንጽቷል አለ። ዛሬም ከኃጢአት ያነሳል። ዛሬም ለሚለም ይሄ ነው ልዩነቱ። ታሪክን ዝም ብሎ እንደ ታሪክነት ተቀብሎ በዓል ማምለክ አለ። የክርስቲያኖች ዋነኛ በቀደምትነት የሚታየው ዋናው ነገር ምንድነው? በዓላትን ስናከብር በዚህ መንፈስ የምናከብር ከሆነ በጣም ይሄ ከሌለበት ግን ዋጋ የለውም። ታሪክን ለመዘገብ አይደለም የምንሰባሰበው። በእውነት እግዚአብሔር ይባረክ። የእግዚአብሔር ስም ክቡር ነው። ሕያው ተስፋ የሰጠን ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እና ደግሞ ለማይጠፋ የዳግም ልደት የሚለው ቃል ራሱ እዚህ ጥቅስ ውስጥ ነው የሚገኘውና ቦርን አጌን የሚለው ሀሳቡን ከዚህ ጥቅስ ውስጥ የመነጨ እንደሆነ እናያለን። ሕያው ተስፋ በሚል ርዕስ ነው የምንነጋገረው ብያችኋለሁ። እዚህ ክፍል ላይ ያሉ እስኪ ሕያውን ተስፋ ስናስብ ሕያው ያልሆነ ተስፋ በውስጥ አለ ወይ ማለት ምንድን ነው? በሌላ ትርጉም አክቲቭ የሆነ ተስፋ ሕያው ሊቪንግ ሆፕ ወይም ሕያው የሆነ ተስፋ ሕይወት ያለ የሚንቀሳቀስ ሚኒንግ ዛሬም የሚሰራ እና ኢንአክቲቭ የሆነ የማይሰራ ተስፋ እንደዚህ ብለን ብናስብ እንደ ሰው ተስፋ ማለት ነው። መስቀሉ ላይ ጌታ ኢየሱስ ክርስቶስ ሲውልና መቃብር ውስጥ ሲገባ ይከተሉት የነበሩት ሰዎች በሙሉ የነበራቸው ተስፋ ሞት። በቃ ሕያው ተስፋ አልነበራቸው። በቃ ተስፋቸው ሕያው አልነበረም። በቃ ምንም የለም ውስጣቸው ሕይወት ያለው ተስፋ የለም። ሞተ፣ ተጠናቀቀ የሚል ነው። መስቀሉ እንዲሁም መቃብር መግባት ሕያው ተስፋ አለ። በቃ የመሸነፍ ስሜት እንደሆነ አድርገው ብዙዎች ይተረጉሙታል። መስቀል መከራ የሚያሳይ ነው። መቃብሩ ጸጥታ፣ የሞት ጸጥ ያለ ነገር እንደሆነ የሚያሳይ ሁሉም ነገር ተዘግቷል፣ ተፈጸመ ብሏል፣ በቃ አልቋል የሚል ስሜትን ያመጣል።
በዛ ውስጥ ብዙ ሕያው ያልሆኑ ተስፋዎች የሞቱባቸው ሁኔታዎች ይኖራሉ። ግን የትንሣኤው ድል ሃሌሉያ፣ የትንሣኤው ድል ሕያው ተስፋን አጎናጽፎናል። ስሙ የተባረከ ነው። የትንሣኤው ድል እናያለን። ሞቶ የቀረ ጌታ የለም። መቃብሩ ባዶ ሆኖ፣ ስለዚህ ሕያው ተስፋ ትንሣኤ ሕያው ተስፋ እንደሆነ እናያለን። የተወሰኑ ምሳሌዎችን አነሳን። በጣም ይገርመኛል። ከዚህ በፊት ብዙዎቻችሁ በዚህ ቃል ላይ አስተምራችሁታል፣ ተካፍላችሁታል፣ ሰምታችሁታል። እኔም ተናግሬ ያውቃለሁ፣ ሁላችንም ተናግረው እናውቃለን። ተስፋን ግን ሕያው ተስፋን ከሚለው ሀሳብ አንጻር አንዳንዶቹን እስቲ ደግመን እንድናያቸው በዚህ አንጻር እንመለከታለን። እንደተነጋገርነው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ የተጠራን ሰዎች፣ ድል ላይ ያለን ሰዎች እንደሆነ እናስብና የሚቀጥሉትን ትንሽ 3 እና 4 ምሳሌዎች ብቻ አንስተን ይህንን ሕያው ተስፋ እያጣጣምን ወደሚቀጥለው ፕሮግራም እንሄዳለን። ማውጣት አያስፈልጋችሁም፣ ከፈለጋችሁ ማውጣት ትችላላችሁ። ማርቆስ 16 ላይ ቁጥር 4 ላይ የሆነ አንድ ከትንሣኤው ጋር የተያያዘ የመጀመሪያ ክስተት አለ። ክሮኖሎጂካል ወይም በሂደት ለማስቀመጥ ነው የሞከርኩት። እና የመጀመሪያው እንዲህ ይላል ማርቆስ 16:4 ላይ ሰንበትም ካለፈ በኋላ መቅደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቱ ገዙ። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ምን ነበርና አሻቅበውም አይቶ ድንጋዩ ተንከባለው ነበረ ተመለከቱ ይላል። እዚህ ላይ ምንድን ነው እንድናየው የምፈልገው ሀሳብ እነዚህ ሴቶች ከጌታ ጋር የነበሩ ያገለገሉት ናቸው። ምን አይነት ተስፋ ነው ውስጣቸው የነበረው? ተስፋቸው የሞተ ነው። ያው ተስፋ ውስጣቸው በፍጹም የለም። ምንድን ነው የሚያደርጉት? ሽቷቸውን ይዘው ምኑና በድኑን ምን ለማድረግ ነው የሚሄዱት የነበረው? ሽቶ ለመቀባት ነበር የሚሄዱት። ወገኖቼ ትንሣኤ በ3ኛው ቀን ሊነሳ ይችል ይሆናል ሰምተናል። እስቲ እግረ መንገድ ከተነሳም እናያለን። አለበለዚያም ሽቶ ሬሳውን ቀብተን እያሉ አይደለም፣ እንደሱ እያሉ አይደለም ሄዱት። ተስፋቸው ሙትት ያለበት ሁኔታ ነው። ሁለተኛ ነገር በጣም የሚገርም ነገር እዛ ውስጥ የማየው ሬሳውን ሽቶ ለመቀባት ሲሄዱ እርስ በርሳቸው ምን ይሉ ነበር? ድንጋዩን ማን ያንከባል? በቀጥ ስጋት አላቸው። ድንጋዩን ለምንድን ነው ይሄን የሚቸገሩት? ምክንያቱም ቃሉ ይላል ድንጋዩን ከመቃብር ማን ያንከባል? ድንጋዩ እጅግ ትልቅ ነበርና። አያችሁ፣ ተስፋን የሚዘጋ ድንጋዩ እጅግ ትልቅ ነው። ሁለተኛ ነገር ደግሞ ጠባቆችም ነበሩ። እንዲሁ ዝም ብሎ ታደርጋላችሁ። ግን በጣም የምደነቀው የእነዚህን እህቶች ትልቅ ነገር በእውነት እንጃ ብዙ የተነገረላቸው አይደለም። ግን እምነታቸው ሽቶ ድንጋይ ላይ አርከፍክፈው ሊመለሱ አይደለም። ምክንያቱም አያባክሙ፣ ውድ ነው ሽቶ። ግን ሳምሃው ውስጣቸው እምነት ነበራቸው። አንድ ነገር ሊፈጠር ይችላል ብለው በአእምሮ ወደዛ ቦታ ሄዱ። ድንጋዩ ትልቅ ነው። ሴቶች ናቸው፣ አቅም የላቸው፣ ተስፋም የላቸው። ማን ያንከባልልናል? ምን ሊሆን ይችላል? ተስፋቸው የሞተበት ሁኔታ ነው። ከባድ ድንጋይ ተቀምጦ ነው። ግን የትንሣኤው ድልን እናስብ። እዚህ ይህንን ካለ ማርቆስ ደግሞ ወንጌላዊ ማቲያስ ደግሞ በማቴዎስ ወንጌል ደግሞ በምዕራፍ 28 ላይ እንደዚህ ይላል። ስለዚሁ ነገር ባታወጡትም ታላቅ የመሬት መናወጥ ሆኖ ከሰማይ መልአኩ መጥቶ ድንጋዩን አንከባሎ ተቀመጠ። አይገርማችሁም?
እምነታቸው ምን ያህል ሰራ። ዝም ብለው መልአክም ያንከባልልናል ብለው አስበው ይሁን ማን ያንከባልልናል ብለው ሲሉ በማርቆስ ወንጌል ውስጥ አልተጠቀሰም፣ ግን ማቴዎስ ወንጌል ውስጥ ምን ይላል? የምድር መናወጥ። እግዚአብሔር ይባላል። የትንሣኤው ድል መሬት መናወጥ። ምን ይዘው ነው እነዚህ የሄዱት? የሞተ ተስፋ። ግን ምንድነው የትንሣኤው ድል? ምን አመጣ? ሕያው ተስፋ አንቀጥቅጠው። በጣም የሚገርም ነገር አንድ ነገር አስተውሉ። ጊዜ ሲባል ይባል አባባል አለ፣ ደግሞ ትክክለኛ አባባል መጽሐፍ ቅዱሳዊ ነው። ድንጋዩ የተንከባለለው ጌታ ኢየሱስ ክርስቶስን ከመቃብር ለማስወጣት አይደለም። ብዙ ጊዜ ከልጅነትም ጀምሮ እንደዚህ አይነት ሰንዴይ ስኩል ትምህርት እንዲህ አይነት ነገሮች ይሄዳሉ። አንዳንድ ደግሞ ዝማሬዎችም አሉ። እዚህ መድረክ ላይ ተናግረዋል። መቃብሩን ፈነቃቀለው የሚል ዝማሬ አለ። መንፈሳዊ በሆነ መልክ ያው ፈነቃቀለው ብለን ካላሰብን ፊዚካሊ ወይም አካላዊ በሆነ ሁኔታ ጌታ ኢየሱስ ክርስቶስ መቃብር ፈነቃቅሎ አይደለም ያወጣው። ተገጥሞ ተዘግቶ በነበረበት ጊዜ ነው ተነስቶ ሄደው። ምክንያቱም የትንሣኤው ድል ይሄ ሕያው ተስፋ በምንም ውስጥ ሊሄድ አድርጎታል። በኋላ ልናየው እንደምንችለው። ስለዚህ የተከፈተው ድንጋይ ወይም ድንጋዩ የተንፏቀቀው ጌታ ኢየሱስ ክርስቶስን ለማሾለክ አይደለም። የምድር መንቀጥቀጥ መናወጥ ሆነ። ያን ጊዜ ጠባቆቹ ሌላ ክፍል እንደሞተ ሰው ሆኑ። በዛ ጊዜ ያው ከሙታን መካከል ስለምትፈልጋላችሁ በዚህ ዕለት ተነስቷል የሚለው መልእክት ተዘጋጅ። እዚህ ጋር ልናገር የምፈልገው ነገር ያው ተስፋ የተዘጋ ነገር በእውነት እኔ በጣም ለልቤ በጣም በቃ ሳየው ይህን ክፍል ስመለከተው ይህ መንፈሳዊ ትርጉሙ ድንጋዩ እኮ በቃ የዘጋ ብሎክ የተደረገ አይቻልም፣ በሰው ዘንድ አይቻልም ተብሎ የታተመ ምንድን ነው ያደረጉት? ሲዘጉት በከባድ ምን ይላል እዚህ ላይ? ድንጋዩም እጅግ ትልቅ ነው፣ ከሰው አቅም በላይ ነው። እንደውም የሮማ ማህተምም ምንም ተደርጎ የታሸገም ሊሆን ይችላል። እኛ ሀገር እሱ ቅድም ያሽጉት ማለት ነው። ላይ ማህተሙ ከተላቀቀው ተከፍቷል ማለት ነው እንደሚባለው ማለት ነው። ከዚህ በላይ ጠባቆች አሉበት። አይቻልም። በቃ ነገራችን በሙሉ በእውነት በምናስበው ሁኔታ ነገራችን በሙሉ እንደዚህ እንደ ድንጋይ ተዘግቶ በቃ አልቋል። ተስፋችን የቀዘቀዘ ሊሆን ይችላል። አክቲቭ ያልሆነ ተስፋ ውስጣችን ሁሉ ይሆናል። ይሄ ነገር በሕያው ተስፋ የሚለው እዚህ ላይ አንደኛ ጴጥሮስ ላይ የተገለጸው ሁለት ነገር ነው። ዛሬ በምንኖርበት በምንራመድበት ጊዜ ያለ በክርስትና ሕይወታችን ዘመን ያለ ሕያው ተስፋ ነው። ሁለተኛ ነገር ደግሞ የዘላለማዊ ቤትንም በተመለከተ የሚገልጽ ሁለት መልክ ያለው ነው እና ደግሞ ይህንን የምታዩት በምንድን ነው? አንደኛ ጴጥሮስ ላይ ቀጥሎ ያሉት ምዕራፎች ስትመለከቱ ስለሚደርስባቸው እዛ ፊዚካሊ ፌስ ስለሚያደርጉት ስለሚቸገሩት ነገር ነው ያወራው ጠቅላላ እና ያ የሚያሳየው በመግቢያው ይህን ገልጾ ነው። ይሄ ሕያው ተስፋ በዛ መከራ ጽናት ውስጥ ሁሉ ሊያሳልፋቸው ተስፋ በመቁረጥ ምን በማለት ውስጥ በሚያልፉት ትልቅ ድንጋይ ተጋርጦባቸው ትልቅ ድንጋይ በሕይወታችን ውስጥ ተጋርጦ ሊሆን ይችላል። ደግሞ ይጋርጣል፣ በየጊዜው ይሄዳል። ኢምፖስብል ሰው በኃይላችን ልንገፋው አንችልም፣ ምንም አይቻልም። ደግሞም ጠባቆች አሉ። ማን በቃ ይሄን ጋር ነው የሚያደርጓል፣ አትንኩ፣ እዚህ ልትደርስ አትችልም ተብሎ የተደመደመ ጉዳይ ነው። ግን የትንሣኤው ድል ወይም ይሄ ሕያው የሆነ ተስፋ የመሬት መንቀጥቀጥ ሱፐር ናቹራል ማናቸውም በቃ ይሄ ነው የማይባል ኃይለኛ ፎርስ ዲቫይን ኢንተርቬንሽን ወይም መለኮታዊ ጣልቃ ገብነት ገብቶ ይሄ ድንጋይ ያንፏቀቃል። ሃሌሉያ! ዛሬ በሕይወታችን ይሄን እንድናምን ይሄንን ሕያው ተስፋ ይዘን ልንኖር ይገባል። ለምን አንኖርም? ለምን እንፈራለን? አንድ ዝማሬ አለ በጣም ደስ የሚል በባህር ላይ ሆኖ ጌታ ኢየሱስ ክርስቶስ አብሯቸው የሆኑ ከቶ ለምንድን ነው የምንፈራው? ጌታ ኢየሱስ ክርስቶስ እዛ ውስጥ ሆኖ የሚለው ነገር አለ። ግን ሰዎች ነን፣ ወደኋላ እናየዋለን። እነዚህ እህቶች እምነታቸው በጣም ትልቅ ነው። ግን ድንጋዩ ማን ያንከባልልና እንዲሉ ምን ይፈረዳል? እኛማ ከቤታችንም ላንወጣችን እኔ ላልወጣቸው ጭራሽ እነሱ በጣም ሊከበሩ ይገባቸዋል። እና ቀላል ነገር አለ። ግን ሰብአዊ ሰውነታችን
አማኞች ጌታን የሚወዱ ናቸው። በጣም ይወዱታል። ግን በቃ ማን ያንከባልላል? አንችልም። በሶስተኛው ቀን እኮ እስቲ ቁጭ ብለን እንጠብቅ ብለው አላሉ። ይህንን የሚያስቡበት ሁኔታ የለም። ይሄ ድንጋይ ምንን ይወክላል? በሰባ ቀን የማይችል ከባድ ቦንዴጅ፣ እስራት፣ መርገምን ባለፈው ሳምንታት ወንድሜ በዚህ ነገር ላይ ያስተምራል እና የጌታ ኢየሱስ ክርስቶስ ደም እርግማን የማይቻል የሚተላለፍ ከዘር የሚተላለፍ እርግማን የሚባል ነገር በአማኝ ላይ አይመጣም። ሃሌሉያ! ይሄ ምንድን ነው? ሕያው የሆነ ተስፋ። እግዚአብሔር ይባረክ። ሼም በተለያዩ ጊዜ አሁን በተለያዩ ሁኔታዎች በጣም በልጅነት ብዙ አቢዩዝ የተለያየ ነገር የደረሰባቸው ሰዎች ቪክቲምስ የሆኑ ሰዎች ያ ነገር ሳይኮሎጂካሊ ውስጣቸው ሁሉ አብሮ ይሄዳል እና ብዙ የሳይካትሪክ እርዳታ እኔ በስራ አጋጣሚ ያጋጥመኛል እና የስነ ልቦና ሐኪሞች ብዙ ይረዷቸዋል። ምን ይሏቸዋል? እውነት ጥሩ ነው ሕክምና እርዳታ። ነገር ግን በቀራንዮ መስቀል የተደረገው ድል የመስቀል ላይ ይሄ ሕያው ተስፋ እንደዚህ ካሉ ቦንዴጆች፣ እስራቶች ይፈታል። እግዚአብሔር ይባላል። ስለዚህ ኃይለኛ ነገር ነው። በቃ ልዩ ነገር ነው። ግን የሚገርመው ነገር እንደዚህ መሆኑን ይዘን እየተጠቀምንበት አለመሆኑን የራሴን እያየሁ የዚህ ያህል እምነት ይዘን ልንሄድ ያልቻልንበት አለ። እግዚአብሔር አይቻልም ከተባለ ነገር፣ እስራት ከሆነ ነገር፣ እርግማን ከሆነ ነገር፣ እንደዚህ ድንጋይ ሆነ ይህንንማ ማን ይችለዋል የተባለ ነገር ተስፋ ይሰጣል። እግዚአብሔር ይባላል። ይህ ያን ድንጋይ ያንከባለለ ኃይል ያን ድንጋይ የፈነቀለ ያስወገደ ኃይል ዛሬ የሚሰራው የትንሣኤው ኃይል። ሌላውን ስንመለከት ዮሐንስ ወንጌል ምዕራፍ 19 ላይ የምናየው በጣም የሚገርም ነገር አለ። እሱንም እንደዚሁ ትንሽ ተናግሬ ወደ ማጠቃለያዎቹ እሄዳለሁ። እንዲህ ይላል። ካወጣችሁት አብረን እናየዋለን። ግን ባታወጡትም እኔ አውጥቼዋለሁ፣ ጽፌዋለሁ፣ እናያለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ይላል። ያን ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ፣ ይችን በደንብ አስቧት። አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። በጣም የሚገርም ነገር አለ። ምን እየሆኑ ይላል? አይሁድን ፈርተው። በምን ቤት ውስጥ ነው? በተዘጋ ቤት ውስጥ። በቃ ዘግተዋል። የዘጉት ተሰውረው ነው፣ ፈርተዋል፣ ተደብቀዋል። አይሁድን ፈርተው፣ ምክንያቱም መሪያቸው ገለውት። አይሁድም ሮማውያንም አገዛዙ ኃይለኛ የሚፈራ ነው። ዘግተዋል፣ ኮንፊውዝድ ሆነዋል፣ ግራ ገብቷቸዋል። ምን ተስፋ የለም እነሱ ጋር ያለ ተስፋ። ድንጋዩን ማን ያንከባልልናል እንዳሉት ሴቶች፣ እነዚህ ደግሞ ማን ያድነናል? ከሮማውያን እጅ ከአይሁድ እጅ ማን ያድነናል? ምን ውስጥ ናቸው ያሉት? ፈርተው ነው። በሩን ዘግቶ የሚቀመጥ ሰው የፈራ ሰው ነው። በሮቻችንን የምንቆልፈው ሌባ ወይም ዘራፊ እንዳይመጣ እንዳንጠቃ ነው። ይሄ ነው ያለው። አያችሁ፣ ምንድን ነው ተስፋው? በዚህ ጊዜ ሕያው ተስፋ ውስጣችን የለም። ሕያው የሆነ ተስፋ የለም። ግን የትንሣኤው ድል ሕያው ተስፋ መጥቶ እንዴት ሊያጎናጽፋቸው ቻለ የሚለውን እንዲህ ጌታ ኢየሱስ ክርስቶስ በመካከላቸው ተገኝቶ ይገርማል። በተዘጋ ቤት ውስጥ አንደኛ ለመግባት በማይቻልበት በተደፈነ ድንጋይ ውስጥ ፈንቅሎ በቃ እነዛን እህቶች እንዲገቡ አደረጋቸው። በተዘጋ ቤት ውስጥ ደግሞ ሰው አይግባሉ ብለው አጥረው የተቀመጡትን ራሱ በመካከላቸው ሰላም ለእናንተ ይሁን አላቸው። እግዚአብሔር ይባረክ። ይሄ ሰላም ለእናንተ ይሁን የሚለው ነገር ሕያው ተስፋን ዘራባቸው። በሞተው ነገራቸው ላይ፣ በፍርሃታቸው ነገር ላይ፣
እኔ ጌታ ኢየሱስ ክርስቶስን በጣም የሚገርመኝ ነገር እኔ ቀደም ብዬ ነግሬያችኋለሁ። ምን ያስፈራችኋል? በርዘግታችሁ እዚህ እንዴ በሶስተኛው ቀን እነሳለሁ ስንት ጊዜ ነው የተናገሩት? እንደዚህ ብሎ ለፍርድና ለውንጀላ የሚመጣ ሊያደርግ ይችላል። ንጹህ ነው፣ አላደረገም። በመካከላቸው መጥቶ ፈርተው የነበሩትን ሰላም ያላት። በጣም የሚገርመኝ ነገር ምንድን ነው? በቃ ጌታ ኢየሱስ ክርስቶስ እኮ እንደኛው ሰው ሆኖ በዚህ ምድር ላይ ኖሮ ስለሚያውቅ እኮ ነው እንዲህ የሚለን። አይቶ እንዴ ምን መሆናችሁ ነው? ነውር አይደለም? ይህን ነግሬያችኋል ነበር በዚህ ዘመን ለስንት ዘመን ሊያብራችሁ እሄዳለሁ ስፍራ አዘጋጅላችሁ ዘንድ ደግሞ ይህንን ቤተ መቅደስ አፈርሰዋለሁ በሶስተኛው ቀን። ይሄ ማለት ስለ ሞትና ስለ ትንሣኤው አይደለም። የጌታ እራት በሚወስዱበት ጊዜ በቃ ይሄ ለእናንተ የሚሰዋ ነው እንደዚህ እና ስለ ጌታ ትንሣኤ፣ ስለ ራሱ ትንሣኤ፣ ስለ ሰማይ ቤት፣ ስለ መጨረሻው ሁሉ ተናግሯል። ትምህርቱና ስብከቱ እነሱም ደግሞ ተዘጋጅተው የሄዱበት የተነሳው ትምህርት እኮ ይሄ ነው። ግን ተስፋ አስቆራጭ። ምክንያቱም ለምን መሰላችሁ? በእኛም ሕይወት ተስፋ የምንቆርጥበት የሚያስደንቅ ነገር አለ። ምክንያቱም ተስፋ መቁረጥ ያለ ነው። እነዚህ ደቀ መዛሙርት ከእሱ ጋር 3 ዓመት አብረው ተመላልሰው በነበረበት ጊዜ ብዙ ለምደውታል። ግን በቃ ያቺ ወሳኝ ሰዓት ላይ ተስፋ የመቁረጥ ነገር ያለ። ግን ጌታ ኢየሱስ ክርስቶስ እንደኛ ሰው ሆኖ ተፈትኖ የሚያውቅ በፈተና አይውደቅ እንጂ ፈተና ምን እንደሆነ ስለሚያውቅ ፈራጅ ሆኖ ጃጅ አላረጋቸው። በመካከላቸው ተገኙ። ፍርሃት ነበራቸው። ሰላማቸው ተረብሸዋል እና ምን አላቸው? ሰላም ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ሕያው ተስፋ ወይም ይሄ ሊቪንግ ሆፕ ሕያው ተስፋ የሚባለው የፈራን የሸሸን ተስፋ የቆረጥንን ሊያግዘን እንዲነሳ ይመስላል። ሐዋርያው ጴጥሮስ ይሄን ነው የሚላቸው። በስቃይና ስደቱ እየቀጠለ ይሏል። በመግቢያው ላይ ብታዩ አንደኛ ጴጥሮስ ምዕራፍ 1 መጨረሻ ላይ ስለ ዳያስፖራ ስለተበተኑ መጻተኞች ይለዋል። ዳያስፖራ ብሎ የሚለውን ቃል ነው ያንን የሚገልጸው። ማለት ከምድራቸው ውጭ ወጥተው የሚኖሩ አይሁዶችንም ነው የሚጠቅሰው፣ አማኞች። ምክንያቱም ብዙ ስቃይ ይደርስባቸው የነበረበት ሁኔታ ልክ እነሱ በተዘጋ ቤት ውስጥ አይቀመጡ እንጂ ተስፋ ሊያስቆርጥ ብዙ ነገር ነበር። ነገር ግን ይሄ ሕያው ተስፋ ነው ብሎ እንደገና ያነሳሳቸዋል። ወገኖቼ እዛ ላይ ሕያው ተስፋ የሚለው ቃል ምዕራፉ በሙሉ ስትመለከቱ ስለ ዘላለማዊ ሕይወት ብቻ መስሎን እንዳናስብ፣ ይሄ ሕያው ተስፋ ዛሬም በክርስትና ሕይወት ጉዟችን ላይ ሁሉ ያለ ነው። ያንን የሚጨምር ነው። ሕያው ተስፋ ድንጋይ የማንከባለል አቅም ብቻ አይደለም ያለው። ፈርተን ዘግተን እኛም ያጠርነውን ድንጋይ፣ ያጠርነውን ግንብ፣ ያጠርነውን ቤት ጨርሶ መግባት ይችላል። አቅም አለ። ድንጋይ ማንከባለል ብቻ ነው። ሌሎች ሰዎች ወይም ከኛ ውጭ የሆኑ ሰዎች የዘጉብንን ነገር ብቻ አይደለም። እኛ ራሳችን ያጠርነውን ነገር በቃ ተስፋ ቆርጠን ይሄ አይሆንም ብለን ያልነውን ነገር ጌታ ኢየሱስ ክርስቶስ ጠርሶ መግባት ይችላል። እግዚአብሔር ይባረክ። እንደዚህ አቅም ያለው ያው ተስፋ ነው። ሰንጥቆ ይገባል። የሚፈሩ ልቦች ማለት ነው። ይሄ ማለት ቤታችንን ቆልፈን ማለት ብቻ አይደለም። በቃ በፍርሃት የተዋጡ የምንፈራበት ሁኔታ አለ። በፍርሃት ውስጥ እናልፋለን፣ እንኖራለን። የሚፈሩ ልቦች ፍርሃት ባለበት ውስጥ ይገኛል። በፍርሃት መካከል፣ ጭንቅ በሞላበት መካከል ሰላም ለእናንተ ይሁን ብሎ ሰላምን የሚሰርቅ አቅም ያው ተስፋ ዛሬም ማለት ነው። የመንግስተ ሰማይ ዋስትና የዘላለም ሕይወት ማግኘት የሚለው ብቻ አይደለም ያው ተስፋ። ዛሬም ደግሞ እግዚአብሔር ባለበት በመከራ ውስጥ እንኳን በምናልፍበት በዛ ክፍል ውስጥ ለተበተኑት መጻተኞች እንደተገለጸው ያው ተስፋ ይታያል። ጌታ ኢየሱስ ክርስቶስ የሚገርመው ነገር በዚህ አሁን እያየነው ባለው ዮሐንስ ውስጥ ምዕራፍ 20 በተዘጋ ቤት ውስጥ አንድ የተገኘ ግን አልበቃውም። በጣም ይገርመኛል። በሳምንቱ ከ8 ቀን በኋላ ደግሞ በሳምንቱ ምክንያቱ አንድ የቀረ ሰው አለ።
ቶማስ ዲዲሞስ የሚባል የእሱ ደግሞ የባሰ ነው። ምን ብለው ነገሩት? ጌታ ኢየሱስ ክርስቶስ እኮ ተነሳ። ኧረ እባካችሁ ተው፣ መነሳት ብቻ ለኛ ተዘግተን በነበርንበት በቃ ሰላም ለና ቆልፋችሁ ተቀምጣችሁ ሰላም ለእናንተ ይሁን አለ። አብሯቸው እኮ ያለ የተሰበከ እኮ ሰው ነው። የሰው እኮ በሶስተኛ ቀን እነሳለሁ ሲል እኮ የሰማ ሰው ነው። ከነሱ ጋር የሚሆነው ነገር ይሄንን ባንኮ በጣም ደስ ይለኛል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ነው። ነገር ግን ከ12 አንዱ ዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። በዛ በተዘጋ ቤት ውስጥ በነበረ ጊዜ ሌሎቹም ደቀ መዛሙርቱ ጌታን አይተነው አሉት። እርሱ ግን የችንካሩ ምልክት በእጆቹ ካላየ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም። ቁጥር 26 ነው። ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። በዛ ቶማስም ከእነሱ ጋር ደጆች ተዘግተው ሳሉ ያለ እንደዛ ነው። ኢየሱስ መጣ፣ በመካከላቸው ቆሞ እንደገና ሰላም ለእናንተ ይሁን አላቸው። በዚህ ጊዜ የመጣው ለቶማስ እንደ ቶማስ ካላየን አናምንም፣ ለሚጠራጠሩ እንጠራጠራለን። የጥርጥር ሕይወትን አልፎ ይሄዳል። ያ ተስፋ ነካው፣ ዳሰሰው። በጣም ይገርምኛል። ቶማስ መጨረሻ ላይ ቶማስን ጌታዬ አምላኬ ብሎ መለሰለት። እግዚአብሔር ይመስገን። ተሸነፈ በመንካት። በቶማስ አንፈርድም፣ ጌታም አልፈረደበት። እንዴት አንተ እንደዚህ ሆኖ እነሱ አልነገሩህም እንዴ ያለው ነገር አይሆንም። ሳያዩ የሚያምኑ ግን ንጹሐን ናቸው። ናንተ ዳስ ሁኔታዎች ከአቅም በላይ ሆነው፣ ምክንያቱም ሪያሊቲው ከምንገምተው በላይ በቃ እምነታችንን ሊሸረሽረው ይችላል። ለዚህ ነው ተስፋ የምናጣው። መጣ እኮ ጌታ ኢየሱስ የዓላም ካላለ በኋላ፣ ምክንያቱም መከራው ከብዶበታል። ስቃዩ በዛ ጊዜ የነበረው ጌታ ኢየሱስ ክርስቶስ ሲሰቀል የነበረው የተያያዙ ነገሮች በጣም ከባድ ነበር እና በቃ ይሄ ኢማጂን ነበር። የሮማ ወታደሮች ደግሞ እነዚህ ካህናት አለቆችም በቃ በአእምሯቸውን ሰንዘ ያው ከርብ የተካሄደ ያለው ጦርነት ሲያስቡ በዛ መሀል እንደማለት ነው። ሚሳኤል እዛ ሲተኮስ እግዚአብሔር የሚለው ነገር በቃ እንዴት ያንስብናል አይደል? ሰው እንደመሆናችን ይሄ እኮ ነው እየሆነ ያለው። ግን ይህ ያው ተስፋ ወይም የትንሣኤ ድል ከዚህ ሁሉ ነፃ ያወጣል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ የተዘጋን ድንጋይ ገለል አርጎ ያው ተስፋ ይሰጣል። በተዘጋ ቤት ውስጥ ይገኛል። ባለማመን ሕይወት ውስጥ እያለፈ ያለውን ሰው ያሰኝ ብሎ ሕይወትን ይሰጣል። በዚህ ሁሉ ግን ጃጅመንት እኔ በጣም የሚገርመኝ ጌታ ኢየሱስ ፈራጅ አለ። እንዴት ሆኖ ይህን ያህል የደከምንበት ነገር ይህን ያህል አስተምሪያችሁ 3 ዓመት በጣም ይገርመኛል። እና ይህን ሳስብ በጣም ያጽናናኛል። በጣም ደካማ ነኝ። በጣም አላደለም ቶሎ ተስፋ የመቁረጥ ዝንባሌ ነው በሕይወቴ። በቃ ትንሽ ነገር ሊያስጨንቀኝ ይችላል። ብዙዎቻችን እንደዛ አይነት ነገሮች ግን ብቻችንን አይደለም። የጌታ ኢየሱስ ክርስቶስ ተከታዮች አብረው እግሩ ስር እጁ ስር ቁጭ ብለው የነበሩ እንደዚህ አይነት ሁኔታዎች ውስጥ ነበሩ። ሕያው ተስፋና ትንሣኤ። በመጨረሻ የሆኑ ሰዎችን እናይና እነሱን ደግሞ እናጠቃልላለን። ይህን ሀሳብ ሁላችንም የምናውቀው በጣም የታወቀው የኤማውስ መንገደኞች ብዙ ጊዜ ስለ እነሱ ተናግረናል። ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 19 ጀምሮ ያለውን ብታዩት፣ አሁን ጊዜ ስለሌለ ብዙ አውጥተን አናይም። እነዚህ ሰዎች የተስፋ ነበራቸው። ቅድም እንዳየናቸው ለሁሉም ሰዎች ተስፋ የላቸውም። አክቲቭ የሆነ ተስፋ ውስጣቸው አልነበረም። በተለይ ቁጥር 21 በጣም የሚገርመኝ ነገር ምን እንዳሉ መሰላችሁ? በኤማውስ መንገድ ታሪኩን ስለምታውቁት እዚያ አሁን እሱን እያነሳን ጊዜ አናጠፋም። ቁጥር 21 እንዳነበላችሁ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ
አድርገነው ነበር። ምን አድርገነው ነበር ይላል? ተስፋ ምን አለ? ሕያው ተስፋ ነበረን። ተስፋ ነበር። ተስፋ አድርገን እስራኤልን ነፃ አወጣከው ግዛት ያወጣል። በቃ እኛ ወደ ላይ ይዘን ሄዳል ብለን ደቀ መዛሙርቶች ነበሩ ራሳቸው። እነዚህም እኮ የክርስቶስ ትንሣኤ የተነገራቸው ሰዎች ናቸው። በቃ ኢየሩሳሌምን ትተው ወደ ኤማሁስ ሄደው በጣም በብዙ መንገድ ነው የተጓዙ ነበር። ቀጥሎ ያለውን ላንባቸው። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛ ቀን ነው። ጌታ ኢየሱስ ክርስቶስ መካከላቸው ተገኝቶ ዝም ብሎ ይሰማል። አላወቁትም፣ ራሱንም አልገለጸላቸውም። ደግሞም ከእኛ ውስጥ ማለው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ ይላል። እነሱ ደግሞ አየነው ዛሬ መልአክ ተገልጦ የታል መቃብሩ ባልሆነ ሬሳው ባልቆ ጊዜ አስገረሙናል። እነሱ እስቲ ወይ ወስደውታል ወይ ተሰርቋል ብለው ነው ውስጣቸው የሚጠረጥረው። ይህንን ይናገራሉ። ኧረ እንደው ይህ የሚገርም ነገር ነው። አስገረሙ። እኔ ይህንን ሳስብ አንድ ነገር ትዝ ይለኛል። በምንድነው በቃ አለማመናቸው እንዴት እምነታቸው ደካማ ናቸው ብለን እንድንፈርዳለን። የእኛም ድካም እንደዚሁ ነው። ከእነሱ ብዙ አንለይ። ያው ነው። ትዝ ይላችሁ በሆነ ሐዋርያት ሥራ ምዕራፍ 12 እንደ በዚህ ክፍል አይደለም እንድታወጡትም አልፈልግም እና ጴጥሮስ በታሰረ ጊዜ በዮሐንስ እናት በማርያም ቤት ከባድ ጸሎት ይደረግ ነበርና ሐዋርያት ሥራ ምዕራፍ 12 ቁጥር 14 ላይ ትዝ ይላችሁ እንደሆነ ጴጥሮስ ወጣና ትዝ ሲለው እዛ ቤት ጸሎት አለ ይደረጋል፣ ለምን እዛ አልሄድም ብሎ ተነስቶ ሄደ እና በሩን ሲያንኳኳ ሮዳም ይሏት የቤታቸው ረዳት ትመጣና ጳውሎስ እንደሆነ ትሰማና ትደነግጣለች። በሩንም አልከፈተችም እንላል። ደንግጣም ሮጣ ሄዳ የሚጸልዩት ወገኖች ስለ ጴጥሮስ መፈታት እኮ ነው። እዛ ተሰብስበው ይጸልያሉ። ምክንያቱም አንገቱ የተቆላ የተቀላ የተቆረጠ ወገናቸው አለ። ይሄን አይተዋል። በቃ ይሄንን ይገለዋል ብለው በሚሉበት ጊዜ መጣ። ጳውሎስ እኮ በደጅ አለ፣ ድምፁን ሰማሁ ስትላቸው ምንድን ነው ያሏት? ደሻ እዚህ እኮ ይጸልያሉ። የሚጸልዩት ጌታ እንዲፈታው አለ። እኔ በጣም ይገርመኛል። በቃ ጌታ እንዲፈታው እየጸለዩ ወጥቷል። ስቶ የጸሎታችን መልስ ሃሌሉያ ምናምን አይደለም ያሉት እኮ አብደሻ እንዴት ነው እንዴት ይፈታል? እሱ አይፈታም። ዞሮ ዞኛ ብቻ ጸሎታችንን እንቀጥል። እንደዚህ የሚባል ነገር አለ። እንደዚህ ስናየው የራሴ ይህን ስመለከተው እኔም መሀላቸው ሆን ከዚህ የተለየ ነገር አይኖረኝም ብዬ ነው ማስበው። ግን በቃ ፈራጅ ሆነን ከማዶ ስንመለከት እንዴት እዚህ እየጸለዩ ጸሎታቸው መልስ ሲመጣ ዝም ብለው አብደሻ ልክ እንደዚህ ነው። እነዚህ የኤማሁስ መንገደኞች እሱ በመሀል ትዝ ብሎ ይላል ያይዘ ፈለጉት የኤማሁስ መንገደኞች ደግሞ አስገረሙን። በመቃብር ጧት እንደምትመስል በቃ እና ተስፋችን እንሄዳለን እና እርሱ እስራኤልን እንዲቤዥ ተስፋ ሆፕለስ ልፋታችን በሙሉ ከንቱ ነው። ክርስትናችን በሙሉ ከንቱ ነው። ያድነናል፣ እዚህ ያደርሰናል፣ ወይም እዚህ ቦታ ያስቀምጠናል ብለን ብዙ አስበን ነበር ብለን ልናስብ እንችላለን። የክርስትና ሕይወት ይሄ ነው ብለን ልንል የምንልበት የግል ሕይወታችሁን ስትመሰክሩ በዚህ መድረክ ላይ በቃ ቻለ ምር ብሎ በቃ የት ድረስ እግዚአብሔር ለዚህ ነው ወይ የምንልባቸው ብዙ ሁኔታዎች ሊያጋጥሙ ይችላሉ። የኤማሁስ መንገደኞች እንደኛ ማለት በዚህ ምሳሌ ውስጥ ሰዎች ናቸው። ስጋውን ባጡ ጊዜ ተነስቷል ብለው አለ። የሚገርመው ነገር ወደ 60 ምዕራፍ ያህል ነው አብሯቸው የሄደው ከኢየሩሳሌም እስከ ኤማሁስ ድረስ። አንዳንድ ነገሮች ስመለከት ወደ 7 ማይል ገደማ ነው በእግራቸው የተጓዙት ነው የሚባለው። ጌታ ኢየሱስ ክርስቶስ ከተነሳ ከትንሣኤው በኋላ ረጅም ጊዜ ከሰው ጋር አብሮ የቆየው ከኤማሁስ ሰዎች ጋር በተገለጠላቸው በተዘጋ ቤት ተገኝቶ ትንሽ ጊዜ ነው ቆይቷቸው በተለያየ ባገኛቸው ሁኔታ በጣም መጽሐፍቱን አንዳንድ ኮሜንታሪዎቹን ብታዩ ረጅም ጊዜ አብሯቸው እና ምን ይላቸው እንደነበረ ታውቃላችሁ? እናንተ ልባችሁ ከማመን ዘገየ በወቀሳም መልክ ይመስል ሕግና ነቢያትን እየጠቀሰ ምን የሚጠቅስላቸው ይመስላችኋል?
ኢሳይያስ 53 የሚጠቅስላችሁ አይመስላችሁ? በቃ ይህ እኮ ይላል እንዴ እውነት እኮ ይሄኮት እናንተ ልባችሁ ከማመን ይዘኛል እሱነቱን ሳይገልጽላቸው በመጨረሻ ግን ራሱን ገለጽ። ጊዜን ለመቆጠብ ነው ማወራው። ሕያው ተስፋ ሕያው ተስፋ እንደኛ ጴጥሮስ የሚናገረው ሕያው ተስፋ ከትንሣኤው የመነጭ የተነሳ ሕያው ተስፋ ዲስከሬጅ የሚያደርግ ማለት ተስፋ የሚያስቆርጥ ብዙ ነገር ባለበት ሕያው ተስፋ። ተማሪዎች አላችሁ፣ ሕያው ተስፋ ከእናንተ ጋር ተስፋ የሚያስቆርጥ ብዙ ነገር በኮሌጅ ኑሯችሁ ብዙ ነገር ሊያጋጥማችሁ ይችላል። በስራ ሂደት፣ በተለያዩ በቢዝነስ ሕያው ተስፋ እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ 33 ዓመት ኖረ በዚህ ምድር፣ 3 ዓመት በአገልግሎት ኖረ። ከትንሣኤ በኋላ ምን ያህል ጊዜ ነው በዚህ ምድር ላይ የቆየ? መቃብሩ ሲከፈት፣ በተዘጋ ቤት ሲመጣ፣ እንደዚሁ ለቶማስ ሲገለጥ፣ ለኤማውስ መንገደኞች አብሮ ሲሆን ምን ያህል ጊዜ የቆየ ይመስላችኋል? ምን ያህል ጊዜ ነው የቆየ? ከትንሣኤ በኋላ ምን ያህል ጊዜ ነው የቆየ? ዓመታት? 6 ወር? መንፈቅ? ምን ያህል ጊዜ ነው ሁሉ ነገር? ጌታ ኢየሱስ ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ግልጽ ሆኖ እንደተቀመጠው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን ብቻ ነበር በዚህ ምድር ላይ የተቀመጠው። እነዚህ ሁሉ ነገሮች ይሆኑትና ይህንን ለምንድን ነው ያነሳሁላችሁ ስትሉኝ የመጨረሻው ሞመንት ላይ ያለውን ነገር ተናግረን ስለ ሕያው ተስፋ በመጨረሻ ምን አላቸው? 40 ቀን ተመላልሰው ሁሉ ነገር ሆነ። የብዙዎችን ልብና ሕይወት ከቀሰቀሰ በኋላ መጨረሻ የሆነውን ሕያው ተስፋ ምን ይመስላችኋል? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ አሜን ሃሌሉያ ደስ የሚለኝ እግዚአብሔር የመጽሐፍ ቅዱስ ክፍል ስልጣን ሁሉ በሰማይና በምድር ተሰጠ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁ ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እኔ አሁን ይሄ ታላቁ ተልእኮ ነው ማለት እዛ ውስጥ ብዙ መግባት አልፈልግም፣ ግን ሀሳቡን አነሳለሁ። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ይህን ፓርት ነው የፈለኩት። ግን ሁለቱንም እንነጋገር። ሁለት ዋና ሀሳብ አለ። የትንሣኤው ድል ሕያው ተስፋ፣ አንደኛ ጌታ ኢየሱስ ክርስቶስ በምድርም በሰማይም ስልጣን እንዳለው አውቀን እንድንመላለስ ታላቁ ተልእኮ። ሰዎች በምስክርነት ይድናሉ። በምስክርነት ጸጋ ያላችሁ የምታገለግሉ ወገኖች አላችሁ። ነገር ግን በራስ ኃይል እንዳልሆነ በምታውቁት ማቴዎስ ምዕራፍ 28 ላይ በሰማይና በምድር በተሰጠ በዚህ በትንሣኤ ድል እንዲሁም በሕያው ተስፋ የሚደረግ አገልግሎት ነው። ለዚህ ነው ውጤት የሚኖረው ማለት ነው። እሱን ብቻ እንደ ሀሳብ ገልጬ እኔ ሕያው ተስፋ የሚለው ነገር ዘላለማዊ ቤታችንን ብቻ አለመሆኑን ከሚያሳየው ነገር ይሄ ነው። እነሆም እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ድረስ ሁሉ ከእናንተ ጋር ሕያው ተስፋ ይህንን ነው የሚለው በጌታ በኢየሱስ ክርስቶስ ትንሣኤ የተገኘ ሕያው ተስፋ። ይሄ አንዱ ሀሳብ። ሁለተኛው ጌታ ኢየሱስ ክርስቶስ ካረገ በኋላ የሆነው ነገር ብዙ ሐዋርያት ሥራ ምዕራፍ 2 ላይ ታያላችሁ። በምዕራፍ 1 ላይ እያዩት ይህንን ተናግሮ ከሄደ በኋላ በምዕራፍ 2 ሐዋርያት ሥራ ላይ ደግሞ ብንመለከት የመንፈስ ቅዱስ ለክርስቲያኑ መሰጠት ሕያው ተስፋ፣ የመንፈስ ቅዱስ ሙላት። በመንፈስ ቅዱስ ያሉ አገልግሎቶች የማናቸውም የአገልግሎት ኦፊሶች፣ የመንፈስ ቅዱስ ስጦታዎች፣ የመንፈስ ቅዱስ ሙላት በመንፈስ ቅዱስ ጸጋ ማገልገል የሚመጣው የትንሣኤው ድል ውጤት። ይሄ ማለት ሕያው ተስፋ ነው። ይሄ በጣም
ወሳኝ ነገር ነው። በቁጥር 8 ላይ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ያው ተስፋ ወደፊት የዘላለማዊ ሕይወት የምናገኝበት እውነት ነው። ግን በዚህ ምድር ስንመላለስም ሕያው በሆነ ተስፋ እንመላለስም። በሕያው በሆነ ተስፋ መመላለስ በጣም ከባድ ነው። ምክንያቱም ፍርሃት አለ፣ ስጋት አለ፣ ጥርጥር አለ፣ ተስፋ መቁረጥ አለ። ይሄ በሙሉ እነዚህ የጠቀስናቸው ደቀ መዛሙርትና የእግዚአብሔር ልጆች ያለፉበት ጎዳናና ሕይወት እኛም የምናልፍበት ጎዳናና ሕይወት በእውነት እግዚአብሔር በዚህ ውስጥ እኔ ትልቅ ነገር ላይ ያየሁት ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ድፈትም ለሌለበት ለማያልፍ የሚለው ሀሳብ ከትንሣኤ ጋር ተቆራኝቶ ሕያው ተስፋ በውስጣችን ያለ መሆኑን ምን ያህል እንገነዘበዋለን? ምን ያህል እናያለን? በዚህ ውስጥ እንዴት እንሄዳለን? ሕያው ተስፋ ይዘን እየሄድን ነው? ክርስትናችን ብዙ ጊዜ የሚደግመው የሚወድቀው የሚነሳው ብዙ መነታረክ ሕይወት ወይም ደግሞ በተለያዩ የክርስትና ቻሌንጅ ውስጥ እያለፈን ስንሄድ ሕያው ተስፋ ከኛ ጋር ታሰበ በጣም ያስባል። የእግዚአብሔር ስም እጅግ የተባረከ ይሁን። እንጸልይና በዚህ ነገር ላይ እኔ መጸለይ ያለብን ብዬ የማስበው ሕያው ተስፋን በሞት ተስፋ ወይም ተስፋ በመቁረጥ ወይም ሕያው ባልሆኑ ተስፋዎች ተክተናቸዋል። ሕያው ተስፋ ማለት ያለን የተዘጋን ግድግዳ በጸሎት መንፈስ ውስጥ ሆነን እንድናስበው ፈልጋለሁ። የተጋረጠ ግርዶሽን ወደዛ የሚያንከባለን የተዘጉ የተቆለፉ ክፍሎችን ማንም ሳይነካቸው ዘው ብሎ እኛ ያጠርነውን አጥር የሚያስብ ነው። ልባቸው ወደቀ ለፈሩ ሰዎች ብርሃን ያወራ ተስፋ ቆርጠው ዲስከሬጅ ሆኑ እየሄዱ የነበሩት በመንገድ ላይ እኛስ ተስፋ አድርገው እኛም ጌታን እኮ ተስፋ አድርገው ነበር፣ ክርስትናን ተስፋ አድርገን ነበር፣ ምን ዋጋ ነው? ምንም ዋጋ የለውም እያሉ ባለበት ሁኔታ ኢግናይት ሆፕ ተስፋቸውን ያድስላቸዋል። የሞተ ተስፋ ይዘው ይሄ ግን የጌታ ኢየሱስ ክርስቶስ መገኘት ይህንን ተስፋ በራላቸው ወገኖች። ተስፋ የምንቆርጥባቸው ተስፋ የቆረጥኩባቸው በእውነት እግዚአብሔር ይሄ ነገር ምን ሊሆን ነገን በመፍራት ነገን በመስጋት በእውነት በዛ ውስጥ እየታለፈ ባለበት ሕይወት ወገኖች ሆፕ that is alive ተስፋ ያው የሆነ መከታተልን የሚሰጥ አንድ ነገር ወገኖች እናስብ። በዚህ በትንሣኤ ነገር ስናስብ መጀመሪያ ያልኩት ነገር ታሪክ ልንዘግብ አልተገናኘንም። አዎ ትልቅ ታሪክ ነው፣ እውነት ነው፣ ምን ጥያቄ አለ? ታሪክ ነው። ነገር ግን ታሪክ ብቻ አይደለም። እኛ የምናመልከው አምላክ ታሪክ ብቻ አይደለም፣ ዛሬም ይሰራል። የቀራንዮ መስቀል ታሪክ፣ በቀራንዮ መስቀል የፈሰሰው ደም ዛሬም ያድናል። በዛ በቀራንዮ መስቀል ድል፣ በትንሣኤ ድል ዛሬም ሕይወቶች አሉ። ዛሬም የክርስትና ሕይወት ይታደሳል። ተስፋ መቁረጥ ይታጠባል። ጌታ ኢየሱስ ክርስቶስ መቃብር ውስጥ አይደለም። ሃሌሉያ! ተነስቷል። ድሉ የኛ እንጂ ሰባሪ በፊታቸው ወጥቷል ይላል አንድ ክፍል በብሉይ ኪዳን ሰባሪ በፊታቸው ወጥቷል። ከእሱ የተነሳ ሰብረው አልፈዋል። ሃሌሉያ! ምንድነው ድሉ? የእግዚአብሔር
ዛሬ ተስፋ በመቁረጥ ውስጥ የምንመላለስ ፊታችን ያለው ግድግዳ አልፈታ ብሎን ማን ያንከባልልልናል ብለን የምናስብ ወገኖች ልንኖር እንችላለን። ተስፋ የቆረጥና ይሄ ነገርማ አይሆንም፣ ክርስትና ይሄ ከሆነ ምን አወራ የወገኖች ህብረት ይሄ ከሆነ ምን ጥቅም አለው ብለን ያን ሰዎች ምን ወይም ደግሞ ማናቸውም አይነት የትዳር ኑሮ፣ የጓደኝነት፣ የስራ ሸርክነት የመሳሰሉ ግንኙነቶች ውስጥ የሻገሩ ነገሮች ለውጥ ሊያመጡ አይችሉም ተብሎ በሚታሰብባቸው ሁኔታዎች ውስጥ እያለፍን ያለ ከሆነ ሕያው ተስፋን እንጋብዝ። ሕያው ተስፋ ሕያው ነው። ሃሌሉያ! የመስቀሉ ድል ሕያው ተስፋ ነው። እግዚአብሔር ባረክ። ትንሽ ቁጭ ብለን እናሰላስል እስቲ። እነዛን እህቶች እናስባቸው የነበሩበት ሁኔታ እስቲ እንሂድ። እንደ ደንባችን እንወጣ፣ ሽቶ መስመሰን እንመለስ ብለዋል። ፈርተው የነበሩ ደቀ መዛሙርቱ በላያቸው ላይ በር ዘግተው በነበሩበት ሁኔታ ባሉበት ሁኔታ የነበሩትን እንመልከት፣ እናስብ። ቶማስን እንመልከት። ተስፋ የቆረጠ በፍጹም አላምንም። የነገሩ ክብደትና ያለው አገዛዙ ጡንቻ ከባድ ነው። ለፊታችን ያለው ነገር ኃይለኛ ነው። በቃ ከኛ አቅምና ቁጥጥር ውጭ ነው። 12 ደቀ መዛሙርት ምን አቅም አላቸው? ሁሉም ይበታተናሉ። ነገኛም እንሂድ ወደ ስፍራችን ብለው ተስፋ ለቆረጡ ሰዎች እነሱን እናስብ። ግን ከሁሉ በላይ በማቴዎስ መጨረሻ ላይ 28 ላይ እንዳየነው ጌታ ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ያለውን እናስብ። ለዚህ ሁሉ ከላይ ለደረደርናቸው ድክመቶች፣ ተስፋ መቁረጦች፣ የእምነት ማጣቶች፣ ፍርሃቶች መፍትሄው ጌታ ኢየሱስ ክርስቶስ ነው። ሃሌሉያ! ይህም ደግሞ በመረቀልን በዚህ ከሙታን በመነሳቱ ለሕያው ተስፋ በጠራን በዛ ውስጥ ይህንን እስኪ እናስበው ወገኖቼ። The
እጅግ የተፈራህና የተከበርክ ታላቅ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በዚህ ከሰዓት በኋላ ያው ተስፋን የምናስብ ልጅ ኢየሱስ ክርስቶስ በከፈለው ዋጋ በቀራንዮው መስቀል በፈሰሰው ደም እንዲሁም ድል አድርጎ በመነሳቱ ያገኘነውን ያው ተስፋ እንድናስብ ደግመን ስለረዳህ እናመሰግንሃለን። እግዚአብሔር አምላካችን ሆይ ብዙ የእምነት ማጣቶች፣ ብዙ ተስፋ መቁረጦች እግዚአብሔር አምላክ ሆይ በአባቶቻችን ዛሬ ይህንን ደግሞ ቃል እዚህ በፊታችን ላደረሱልን የክርስትናን እርምጃ ብለው የጀመሩትን ልጄ ከኢየሱስ ክርስቶስ ጋር የነበሩትን ስናይ ከራሳችን ጋር ለሕይወታችን ትልቅ ምሳሌ ትቶልን ይሄዳል። በብዙ ተስፋ መቁረጥ ውስጥ ነበሩ። ዛሬ በብዙ ተስፋ መቁረጥ ውስጥ እናልፋለን። በብዙ ፍርሃት ውስጥ ነበሩ። ዛሬ በብዙ ፍርሃት ውስጥ ዓለም አቅሟ ከኛ በላይ መሆኑን እያየን ድክመታችን እያየን በጤና ቀውስ ውስጥ እያለፍን እያለን ብዙ ተስፋ የመቁረጥ ነገር ክርስትናችን ተስፋ አድርገነው ነበር ብለው የማያውቁ ሰዎች በጣም ተስፋ እንደቆረጡበት እኛም ተስፋ በመቁረጥ ነገር ውስጥ ዕለት ዕለት ጌታ ወይ አንድ ያገኝ ዕለት ዕለት ከዓመታት ዓመታት የምናሳልፍባቸው ብዙ ሕይወቶች እንዳሉ ነገር ግን እግዚአብሔር ሆይ ሕይወት የሚሰጠው ያንተ ቃል በትንሣኤው የተገኘ ሕያው ተስፋ እነዚህ ነገሮች በሙሉ በጥሎ የሚጥል ሃሌሉያ የተዘጋን ቤት ሰብሮ የሚገባ ገልጦ ባሰኘው መልኩ የሚገባ እኛ ብንጋረደው ልጆቹ ነንና ተገልለን ባለንበት በመካከል የሚመጣ ድንጋዩን ማን ያንከባልልናል? ይህን ችግር ማን ይፈታልናል? ባልና ችግር ፈቺ ሆኖ የሚመጣ ሱፐር ናቹራል በሆነ መለኮታዊ በሆነ ኃይል ነገሮችን የሚቀያየር ተስፋ በመቁረጥ ጎዳና ውስጥ እያለን መንገዳችንን የሚያስቀይስ ተመለሱ ወደ ኢየሩሳሌም። ወዴት ነው የምትሄዱት? ተስፋ መቁረጥ የለም። በሰዓት ውስጥ ተጋግለው አገልግሎታቸውን በቀጠሉ እናያለን። እግዚአብሔር ወይ ዛሬ ያንን እንፈልጋለን፣ ያንን እሳት እንፈልጋለን። ጌታ ሆይ እግዚአብሔር አምላክ ሆይ ሥጋ ደካማ መሆኑን አንተ ታውቃለህ። ጌታ ኢየሱስ ክርስቶስ ሆይ ሰው ሆነ ሥጋ ሆነ ስላየኸው ለዚህ ነው የምታዝንላቸው። ለቶማስ፣ ለደቀ መዛሙርቱ፣ ለሴቶቹ፣ ለሌሎቹ፣ ለእኛም እግዚአብሔር ወይ በዚህ ምድር ላለን እንዲሁ አትፈርድብንም። አዎ እምነታችን በመጉደሉ ደስ አይልም፣ ግን አትፈርድብንም። እምነታችንን ልትሞላለን ዛሬ ብቁ ለሆንክ ሰላም ለእናንተ ይሁን ያልከው ዛሬ እግዚአብሔር ወይ ለተጨነቀች ነፍስ ሰላም እንድትሆን በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ተባረክ፣ እናመሰግናለን። እግዚአብሔር ሆይ ጸሎታችንን ሁሉ ስለሰማን ተባረክ፣ በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችንን እጅግ አድርገን እናከብራለን፣ እናመሰግናለን። መልእክት ጊዜ ወስደናል፣ ግን አሁን አጠር አድርገን ቀጥታ ወደ ጌታ እራት ፕሮግራም ነው የምንሄደው። የጌታ እራት ፕሮግራምን ስንወስድ አሁን የተካፈልነው መልእክት በጌታ እራቱ ራሱ መልእክት እንደሚሆን ያው ሁላችሁ ይገባችኋል፣ እናውቃለን። ግን አንዲት ነገር ብቻ አነሳና ከዛ በቀጥታ ወደ ስርዓቱ እንሄዳለን። መነጽር እየፈለኩ ነበር ከመጽሐፍ ለማንበብ። እሺ እንሄዳለን ወደ ጌታ እራት አገልግሎት ሄደው ጊዜ